ክርስቲያን ስለሆንክ ከሆንክ ለምን አልክ እንዳይባል ነው እንጂ የሚፈራው እኔ በሞት ደስ የሚላቸው ብዙ ሰዎች አሉ። ማንን ያጠቃል ነው? እነሱ ናቸው እኛ ነን ተጠቂ። እነሱ እኮ እኛን እያጠቁ ነው። እኛ መሪዎች አይደለን? መሪዎችን እኮ እያሸማቀቁ ነው። ማን ነው ተገዝተው? እነዚህ ለመናገር አልገደድም፣ ህግም አያስገድደኝ። ተገቢ ጥያቄ አይደለም ነው እያልከኝ? ተገቢ አይደለም። ሃይማኖት ተቋሙን ጠርቶ አድሶ ዓለም አቀፋዊ አብያተ ክርስቲያናት ህብረት ፕሬዝዳንት ነኝ። ወደ 132 የሚሆኑ ቤተ እምነቶች እዚህ ህብረት ስር ተመዝግበዋል። የኢትዮጵያ ወንጌላዊት ቤተክርስቲያን ቤቴል ደግሞ ወደ 600 አጥቢያዎች፣ ወደ 14 ሲኖዶሶች፣ 95 ፕሬስቢተሪዎች 108 ዓመት ዕድሜዋ ይሄ ሁሉ የምመራ ሰው 1.5 ሚሊዮን አባላት ያላት ይሄን ሲመርጡኝ ብቁ ነው ይሄ ሰው ብሎ የመረጡኝ እሱ ቁጭ ብሎ ነው ሊገጽጽ ይሞክራል። የማያውቀኝ አንድም ቀን አይቶ የማያውቅ ሆዴ ቅጥል እያለ ነበር አለ አንዱ ሚዲያ ላይ። ይሄ ሰውዬ መቼ ነው የማገኘው ብዬ አሁን አገኘሁት ምናምን አለ። እንደኔና እንዳንተ መለጥ ያለ ቤቱ ድረስ በገዝቶ ወስደውለት ፋሲካ ላይ ቄስ ግርማን ስደብልን የተባለ ሰው እኮ አለ። ያን በልቶ ነው የሚሰድበኝ እሱ። በእነዚህ አፍ በመሰደቤ ደስ ይለኛል፣ ቢያሞግሱኝ ነው። አሁን እነዚህ የሚፈነጩ ቲክቶክ ላይ ሀይ የሚላቸው ስለሌላቸው ነው ብዬ በዲያሬን ገርማ አብሰደግቲ እንደተባለው እንደ ሀያዋ እየወጥተው እየፈነጩ ነው እንጂ ምን ይመለከታቸዋል? ዝም ብሎ ትዳሩን እንኳን ማስተዳደር ያቃተው ትዳሩን የፈታ ሸሽቶ ሌላ ሚስት ሊያገባ ውጭ ሀገር የሄደ ምናምን ሁሉ ተነስቶ ቢለፈልፍ ከኛ ጋር እኩል ሊሆን አይችልም። ብዬ በዲያሬን ገርማ አብሰደግቲ ይላል ኦሮሞ። ምን ማለት ነው? የጠፋ ሀገር ባለቤት የሌለው ሀገር ላይ አህያ ይፈነጭበታል። ታለቅስ ጌታ ታልቅስ አለኝ። ለምን ስለው እኔ ነኝ። ዳዳ ስምህን ታጠፋለህ እንደ አንተ ከሆንክ ጌታዊ ስለው ስምህን በጥሩ መንገድ እሺ ብሎ ስለማያስተዋውቁ በዚህ አስተዋውቅህና እኔ ቀይረዋለሁ አለኝ። ሰላም ጤና ስጥልኝ የዳሽን ቤተሰቦቻችን፣ ሰላምና ፍቅርን ተመኘን። ዳሽን ቲዩብ ነው። ዳሽን ቲዩብ ከፍ ባለ ወደ ሀሳቡን እናንተ የመጣ የዩቲዩብ ቻናል ነው። ዳሽን ቲዩብን ምርጫችሁ ካረጋችሁ ከፍ ያለ ሀሳብ ታገኛላችሁ። ዛሬ እንግዲህ በወቅታዊ ጉዳይ እንግዲህ በጣም የምናከብረው ዶክተር ቄስ ግርማ ዘውዴን ስቱዲዮ ጋብዘናል። እንግዲህ የዳሽን ቤተሰብ ነው። በተለያየ ጉዳይ ላይ ስንጋብዘው በፍጹም ፈቃደኝነት ስቱዲዮ በመገኘት ሀሳቡን ይሰጣል። ቄስ አክብረን ስለተገኘ ድጋሚ በዳሽን ቤተሰቦች ስም እጅግ አድርጌ አመሰግናለሁ። እኔም ስለጋበዝከኝ በጣም አመሰግናለሁ። መልካም። እንግዲህ ሰሞኑን አንድ ሀሳብ ላይ በሶሻል ሚዲያ አንተን በተመለከተ አየሩ ላይ ስላለ ነው የጋበዝንን። እሱም እንግዲህ አርቲስት ገነት በምትባል ሴት የቀረበ አንድ ፕሮግራም ነበረ ዩቲዩብ ቻናል ላይ። እሱም አንድ የማስታወቂያ ባለሙያና አርት ላይ የሚሰራ ወጣት አሜሪካን ሀገር ካለ አንድ ፓስተር ጋር የተመሳሳይ ጾታ ጋብቻ ትንኮሳ ወይንም እንዴት ነው በጋብቻ መልክ ልውሰድ አለኝ የሚል ትንሽ ከኛ ባህል ያፈነገጠ ጉዳይ ከተናገረ በኋላ በተለይ በወንጌላዊት ቤተክርስቲያን ውስጥ ያሉ ሶሻል ሚዲያ የሚሰሩ ሁሉም ማህበረሰብ ይህ ፓስተር ማን ነው ለእኛ የምንወቀው አልተጠየቅም ተጠይቀሃል ለማለት ሳይሆን ማን ነው ብሎ በጠየቁት መሰረት ልጁ በሌላ ቪዲዮ ያው ስልኩ እንደተሰበረበት ማንነቱን ሊገልጽ እንዳልቻለና ይቅርታ እንደጠየቀ ካውንስሉ ደግሞ ገነትንም እሱንም ወደ ተጠያቂነት እንደወሰዳቸው የወጡ መረጃዎች ያመለክታል። ይሁንና ከዛ ቪዲዮ ጋር ከዚህ ቀደም ቄስ ግርማ ዶክተር ስዩም አንቶኒዮስ ተመሳሳይ ጾታ ጋብቻ ወቅት የተናገሩት ንግግር አለ። እነሱ ስለምን አይጠየቁም የሚል በተለይ አንተን በሚመለከት ስለሆነ አንተን መጠየቅ አለብህ የሚሉ ድምፆች እየበረከቱ መጥተዋልና ይህንን ታዘበ ከሆንክ ምን ትላለህ በዚህ ላይ? ይህ እኮ የሚያስጠይቅህ አይደለም። እኔ ማን ነው የሚጠይቀኝ ነው። ይጠየቅካሉ። ለምንድን ነው የሚጠይቁኝ ነው። አሉ ለምን አልክ ብለው ነው የሚጠይቁኝ። የለም አለ ብለው ነው የሚጠይቁኝ። እና እንትኑ ራሱ አያስኬድም አጠያየቁ። ሆኖም ግን ይሄንን የሚያወሩ ልጆች
አንደኛ እዚህ ግባ ማጥላቸው የቤተ ክርስቲያንም አባል ያልሆኑ አንዳንዱ አባል የነበረ እየጠፋ ከእንትኑ የወጣ ዝም ብሎ ቲክቶክ ላይ 2 በ4 በ3 በሆነች ቤት ውስጥ ቁጭ ብሎ በቲክቶክ ወይ በዩቲዩብ መስኮት የሚያወራና ራሱን እንደ ሃይማኖት መሪ ያደረገ ናቸውና እነዚህም ደግሞ ከተለያየ አንግል ነው የሚያወሩት። በእርግጥ እነዛንም ቢሆን አሁን ልጁ ስሙን አላውቀውም ያን ተናገረ የተባለው ከገነት ጋራ ሆኖ እሱም ቢሆን ጠየቀኝ ከአሜሪካን ሀገር እንደዚህ ያለኝ እንደዚህ አይነት ታሪክ አለኝ ብሎ ታሪኩን ተረከ። ስሙን ንገረን። ስሙን ለምን ይነግራቸዋል? ፖሊስ ናቸው እነሱ ወይም የቤተ ክርስቲያን ቸርች ፓስተር ናቸው? ለዩቲዩብ ግባት ለነሱ እንዲሳደቡ እንትን እንዲሉ ነው የሚነግራቸው። ለምን ይነግራቸዋል? ስሙንም መንገር ደግሞ የሰው ስም ሚዲያ ላይ ማንሳት ደግሞ ወንጀል ነው። በበጎ ማንሳት ትችላለህ፣ ከታሪክ አንጻር ማድረግ ትችላለህ። ከወንጀል ጋር በተያያዘ ስታነሳ በስም አጥፊነትም ሊከስ ይችላል በቂ ማስረጃ ከሌለ እና ይሄ ሰውዬ በቂ ማስረጃ ወይ ማስረጃውን ይዟል ወይ አልያዘም። እንግዲህ የገጠመውን ታሪክ ተረከ በደፈናው ማለት ነው። ለምን አነሳ ማለት አይቻልም። ደግሞ ፓስተር የዚህ የካውንስሉ ስር የሚተዳደሩ ብቻ ናቸው ወይ ፓስተር ተብሎ የሚጠሩት? አይደሉም። ሌሎች ፓስተሮች አሉ። ያውም ደግሞ ውጭ ሀገር ያለው ያ የተባለው ሰው የዚህ ካውንስሉን ይመለከታል ወይ? እና ፓስተር ደግሞ የኛ ብቻ ነው የኛ ስም ነው የጠፋው ብሎ በመንግራውንድ ነው ካውንስል ሊከስ የሚችለው። ቄስ ቢባል ፓስተር ቢባል ወይም ደግሞ ነብይ ቢባል የሆነ ሐዋርያ ቢባል ምናምን ቢባል ሞልቷል አፍሪካ ውስጥ። እንግዲህ እሱ ኢትዮጵያዊ ነው በሚል ሂሳብ ስለተናገረ የኢትዮጵያዊ ፓስተሮች በሙሉ ጠበቃ መሆን አይችልም። ካውንስልም ይሁን ሌላው ደግሞ ሰውየው ሪል ግብረ ሰዶምም ሊሆን ይችላል። እና እንዴት አላችሁት ብሎ ካውንስሉ ይከራከራል። አይ ካለ ከተጠየቅ ያጠየቀህን አካል መጠቆም አለብህ። ያለዛ ይህንን በወንጌላውያን ቤተክርስቲያን ውስጥ ያሉትን ፓስተሮች ስም ለማጽደፍ የአንዱም ቢባል እነሱን እንደ ገብረ ሰዶም እንዲታዩ የዩቲዩብ መነገጃ ነው የተደረገው ነው ጥያቄው። ኮንሰፕቱ ያ ነው። ይህንን ሲናገር ኃላፊነት መውሰድ አለበት የሚለው ነው። ፓስተር ሰው ነው አይደለም? ፓስተር ሰው ነው፣ ቄስ ሰው ነው፣ ጳጳስ ሰው ነው፣ አቡን ሰው ነው። ችግር ሊደርስባቸው ይችላል። እነዚህ ሰዎች የህይወት ችግርም ሊያሳዩ ይችላሉ። ወይም ሼኪም እንበለው ወይም ደግሞ የሆነ ነገር እንበለው። ሰው እስከሆነ ድረስ በወንጌላውያን አብያተ ክርስቲያናት ውስጥም ይሁን ወይንም ደግሞ በሌላ ውስጥም ይሁን የህይወት ችግር ሊደርስበት ይችላል። ያ ሰው ሊወድቅም ይችላል፣ ጌታን ሊተው ይችላል፣ ሊያመነዝር ይችላል፣ ግብረ ሰዶምም ሊሆን ይችላል። በግሉ ነው የሆነው እና ይሄ ሁሉ ስም አጠፋ ብሎ ማለት አይቻልም። በምን ሂሳብ ነው ያ የሚባለው? ሃይማኖት ተቋሙን ጠርቶ ተገቢ ጥያቄ አይደለም ነው እያልከ? ተገቢ አይደለም። ሃይማኖት ተቋሙን ጠርቶ አንተ ጋር ማያይዞ በአንድ ወቅት ህፃናቶችን ግብረ ሰዶም ስለሚያደርግ ፓስተር የተናገርከው አለ። እሷ ቪዲዮ እንግዲህ ተቆራርጦ ስለሆነ ሙሉን ማየት ያስፈልግ ይሆናል። ግን እንዲህ ካለ ቄስ ለምን አያሳይም? ከዚህ ቀደም በወንጌላውያን ቤተክርስቲያን ውስጥ ሐሺሽ ሲነገድ፣ ሰዎች ሲገደሉ በተለያየ አገልጋዮች ብዙ መረጃ ያወጣል። ካወጣ አለው በማለት ብቻ ሳይሆን ለምን ስፔሲፊክ አድርጎ አይናገርም የሚሉ አሉ። እዚህ ላይም አያያዘ ብትመልስ ቄስ። አዎ ለመናገር አልገደድም፣ ህግም አያስገድደኝም እኔን ማለት ነው ተናገር ብሎ። ምክንያቱም ዶክተር፣ ጠበቃና ቄስ ወይም ፓስተር በስራቸው አጋጣሚ የሰሙትን የሰዎች ምስጢር የመጠበቅ የስነ ምግባር ግዴታ አለባቸው። አሁን ሰው መጥቶ ቢያማክረኝ በባልና ሚስት ማለት ለተፈጠረው ነገር እጄን ለባልየው አልነግርም። ሚስት እንዲህ ያርጋለች፣ እንዲህ እንዲሆኛለሁ፣ ችግር ገጥሞኛል፣ ትዳሬ ሊፈርስ ነው፣ ምን ይሻለኛል ብትል ጸልዬላት መክሬ ወደዛ ኃጢአት እንዳትመለስ መክሬ ነው የምለቃት እንጂ ለባልየው እጄ ሚስት ከሰው ጋር እያመነዘረች ነው ብዬ ትዳር አላፋታም። ትዳር ማፋታቱ ብቻ ሳይሆን ብዙ ችግሮች አሉት። ይህን ሚስጥር መግለጽ ማለት ነው። እና ትዳራቸው ይፈርሳል፣ ልጆቻቸው አላሳዳጊ ይቀራሉ፣
ማህበረሰቡ ይበላሻል። ለትዳር ራሱ እኮ በመንግስት ደግሞ ጥበቃ ተደርጎለታል። እኛ ትዳርን የሚነኩ ነገሮች እንዳይፈጠሩ። ምክንያቱም ሀገር ራሱ ከቤተሰብ ነው የሚጀምረው። ቤተክርስቲያን ከቤተሰብ ነው የሚጀምረው። ስለዚህ እኔ በወቅቱ በእርግጥ ገጥሞኛል። የመጣው በሚዲያ ቤቴል መጽሔት ስለነበረም በሚዲያ አማካይነት ነው። አንዱ ጋዜጠኛ ተጋበዘ። ያ የተጋበዘው ጋዜጠኛ እኔ አላወጣም እንደዚህ አይነት ነገር እኔ እፈራለሁ፣ እስቲ ቤቴል ጋር ሂዱ ሲባል ቤቴል መጽሔት ጋር መጣ። ጉዳዩን ገባን፣ አየን፣ ቤተሰቦች ጋርም ደረስን። አንደኛ ሚዲያ ላይ የሚወጣ አይደለም ይሄ ነገር፣ እኛ ሚዲያ ላይ ለማውጣትም አይደለም ይሄን ነው። ጉዳዩ ጋር ደርሰን ችግሩን ለማጥፋት ነው ይሄን ነው እና ወደ ህግም መቅረብ ካለበት ስንል ቤተሰቦች ራሳቸው እኛ መክሰስ አንፈልግም፣ የልጃችን ታሪክ ይበላሻል፣ ነገ መኖር አይችልም፣ ማህበረሰቡ ውስጥ መክረን እንመልሳለን። አንድ ጊዜ ብቻ የደረሰበት እንጂ እንደ ቋሚነት በሱ ፍላጎት የሆነበት አይደለም። ሰውየው ተከሶ ይቀጣል። ዛሬ ግን የዚህ ልጅ ህይወት ታሪክ ይበላሻል፣ እሱ ጌታ ይክፈለው እና እንዳታወጡብን አሉ። ቤተሰብ በለመነው እነሱ መክሰስ ባልፈለጉት ምንም ማድረግ አትችልም። እውነታውንም ስታይ ደግሞ አንዴ በዚህ ሰው ላይ የተፈጠረበት የጤና ችግር፣ ተደጋጋሚ ችግሮች የተፈጠሩበት ነገር ስለሌለ ይሄን ልጅ ለዛ አይነት ማጋለጥና ቀሪ የህይወት ዘመኑን ማበላሸት ጥሩ ስላልሆነ በወቅቱ እኛ መክረን ጸልየን ተውን። ግን ሰውየው ላይ በምን መልክ ነው መጨረሻ እርምጃ መወሰድ አለበት የምንለው? ከዛ ቸርች መውጣት አለበት። ፓስተር መሆን የለበትም። ረዳት ፓስተር ነው፣ በገና ሙሉ ፓስተር አልሆነ እና መሆን የለበትም። አሰናብተዋል ነው ሰውየውን አስገድደ ነው። ከዛ ቸርች እንዲሰናበት ተደረገ። ከዛ በኋላ ደግሞ መክረ ነው ሰውየውን ራሱ ህይወቱን እንዲያስተካክል እንዲያደርግ መከር ነው ማለት ነው። ይሄ ከአንድ ቄስ፣ ከአንድ ፓስተር፣ ከአንድ መጋቢ የሚጠበቅ ነው። ስላገኘ ሁሉንም ወደ ፖሊስ አትወስድም፣ ሁሉንም አትወነጅ። ፖሊስ ጋር ስትወስድ የተጣላ ሰው እኮ መጀመሪያ ታረቁ ነው የሚለው ፖሊስ። ይሄ ግን ይኸውልህ ቄስ፣ አሁን ሁለት ጽንፎች አሉ። አንደኛው ይሄ የቤተክርስቲያንን ገበና ሚስጥር እንደ ማውጣት የሚያዋሉ እንዳልከው አንተ በቤት ተከርኖ ይብሰል የሚል አለ። አንዳንድ ደግሞ የእምነት ተቋማት በአደባባይ መሪዎቻቸው ሳይቀሩ ውዝግብ ላይ ቀርበው ግማሾቹ ይቅርታ የጠይቁበት አብሮ ከምንሰራው የትድግና እንደሱን ለመታደግ የነው ርቀት ነው ብለው ብዙ በዚህ ጉዳይ ላይ ሰርተናል። አንዳንዱ ደግሞ ሆን ተብሎ የወንጌላውያን ቤተክርስቲያኖች ፓስተር ለማሸማቀቅ እነሱ የተመሳሳይ ጾታ ጋብቻ ደጋፊ ናቸው ለማስባል እየተሰራ ነው የሚባል አለ። ይህንን አስታርቀን ብናወራ ወንጌላዊ ቤተክርስቲያን ምን ያሸማቃል? ለምሳሌ ዘመድኩን ከዚህ በፊት አላየም? አንተ ሚዲያ ላይ ጳጳሶችን አቡኖችን ስም ሁሉ አንስተው ሲወቅስ አልነበረም? እና እሱ አሁን ኦርቶዶክስን ለማሸማቀቅ ነው ያን የሚያደርገው። ያ ምንድነው ችግሩ አለኛ ውስጥ ብሎ ነው እንግዲህ ይኑር አይኑር እሱ ነው የሚያውቀው። ይሄ ሚዲያ ላይ ስላለ እዚህ የምንፈጥረው ነገር አይደለም። እኔ አሁን ስም ለማጥፋትም አይደለም ማወራው። ስለዛም ስል እሱ ከፕሮቴስታንት ሳይድ ነው። እንዴት ስለዛ ስም አነሳ አይባልም። ምክንያቱም አንስቷል። ይህ ሰው እንደዚህ አይነት ችግር አለባችሁ ስለተውናችሁ ነው ወይ እንዲና እንደዛ ብለው የሚናገሩ ሌላም ሚዲያ ላይ አይቻለሁ። እንደዚሁ ቆሞስ የነበሩ ሰው ሞሎክስ የነበሩ ሰው እንትን ብለው እንደገና ደግሞ ጎንደር አካባቢ ተፈጥሮ ራሱ ፍርድ ቤት ቀርበው የተፈረደባቸው ደግሞ አባት አሉ በዚህ ዙሪያ ላይ። ያ ችግር ፐርሰናል ነው። አንድ ሰው ሊያደርስ ይችላል። አንዳንዱ ይፈረድበታል ተገኝቶ ማስረጃ ይገኝበታል፣ አንዳንዱ ማስረጃ አይገኝም። ግን ምንድነው በአብያተ ክርስቲያናት ውስጥ ሊኖር ይችላል ወይ? አዎ ሰው ካለ ሰው ባለበት ሁሉ እነዚህ ሁሉ ችግሮች አሉ። የግብረ ሰዶም ጉዳይ በሰዶም ገሞራ ዘመንም የነበረ በመጽሐፍ ቅዱስ በብሉይ ኪዳን የነበረ በአዲስ ኪዳን እና ሐዋርያው ጳውሎስ በቀጥታ የገጸጹት። አሁን አንዳንዱ ለምን ስም ይጠራል ነው። ጳውሎስ ለምን ስም ጠራ? ከወንድና ሴት ጋር የሚተኙ አለ። እኛም እኮ በደፈናው ነው ያልነው። ልክ ጳውሎስ እንዳለው ገሌና ገሌ አላልንም። ስም አላነሳም። ጳውሎስም ስራውን ነው የገለጸው። እኛም ስራውን ነው አሉ እንደዚህ የሚያደርጉ ሲባል የሉም። እንዴት እንደዚህ ይጠራል? እንዴት ይናገራል? አይባልም። እኛ ምዕመናን ነው የምንጠብቀው፣ ለምዕመኖቻችን ብለን ነው። በሌላ በኩል ደግሞ እነዚህ አብያተ ክርስቲያናት ባለፈው አሁን መሰክሶስ እና መካነ ኢየሱስ በዚህ ጉዳይ ከፍተኛ ውዝግብ ነበረ። የአደባባይ ምስጢር ነው፣ ሚዲያ ላይ ያለ ነገር ነው። ወጥተው ስንት ጊዜ ይቅርታ የጠየቁበት ነው የቤተ እምነቶቹ መሪዎች ማለት ነው። አንዳንዶቹ የለም ብለው ተከራክረዋል። አንዳንዶቹ ደግሞ በዚህ መንገድ ስላሳዘናቸው ባልተረዳችሁት መንገድ ስላሳዘናችሁ ነው ለትድግና እነሱም መታደግ አለብን ብሎ ደግሞ ይሄዳሉ። እሱም ልክ እኮ ነው። ከቻሉ መታደግ መጥፎ አይደለም። እኛም እኮ እንታደጋለን።
እዛ ውስጥ ኃጢአት ውስጥ ተዘፍቀው እንዲቀሩ ይሄኛው አይነት ውድቀት ውስጥ እንዲቀሩ አትፈልግም ቤተክርስቲያን። መከራም ታወጣለች፣ ቃልም ሰብካ ታወጣለች፣ አስተምራ ታወጣለች፣ ሕክምናም ካስፈለገ ታክሞ እንዲድኑም ታረጋለች። ይሄ እኮ አውሮፓና አሜሪካ እኮ በውጭ በመንግስት ደረጃ ተፈቅዶ እኮ ብዙ ብሎ ሲያቅታቸው ፈቅደው እኮ ያደረጉ እንትን እያስደረጉ ነው፣ እየተጋቡ ምን እያደረጉ አይደለም። አሁን የኛ ሀገር ህግ አይፈቅድም፣ እንደ ህግ ማለት ነው እንጂ ከዚህ ሀገር ህጉ ቢፈቅድላቸው ከዚህ በፊት እኮ ሂደዋል እኮ 35,000 ሞልተናል ብሎ በአቶ መለስ ዜናዊ ጊዜ ስብሰባ ጠይቀዋል። እዚህ ከተማ ባለው አንዱ ሆቴል ውስጥ ስብሰባ ሁሉ አድርገዋል፣ ይታወቃል፣ ሚዲያ ላይም ወጥቷል፣ በወቅቱ ማለት ነው። አይ ብሎ መንግስት ነው እንትን ያደረገው። ከዛ በኋላም ደግሞ በውጭ ጉዳይ ሚኒስቴሩ በዶክተር ቴድሮስ አዳኖም ጊዜ ይህን ዶክተር ስዩምም ተናግሯል፣ እንትን ብሏል። ፓስተሮች ጋር ወጣቶች ጋር መዘምራን ጋር ይሄ ችግር እንዳለ ደግሞ ፓስተር ደረጀም የጋብቻ አማካሪ የሆነው ፓስተር ደረጀም ሲናገር ሚዲያ ላይም እየተዘዋወረ ነው። ሁሉም እኛ ወጥተን ስላልን ነው እንጂ እኮ ሁሉም ፓስተር እኮ ይገጥመዋል። የማያውቅ ፓስተር የለም፣ ያልገጠመው ፓስተር ላይኖር ይችላል ቸርች ውስጥ እና ይገጥመዋል፣ ይመከራል። ፓስተሩ ጉዳዩ ላይ ነው እንጂ የምናተኩረው ስም መጥራት እከሌ ነው ማለት እንዳልከው ወንጀልም ሊሆን ይችላል፣ ወይ ደግሞ ለሚጠይቅ ትክክለኛው የህግ አካል ነው እንጂ ስም የሚሰጠው በአስተባባይ ፓስተር እከሌ ቄስ እከሌ እንዲህ ነው ማለት ወንጀል ነው እያልከን ነው። አዎ ከሳሽ ካለ ከሳሽ ሲኖር አንተ ምስክሩን ልትቀርብ ትችላለህ፣ ሰምቻለሁ አይቻለሁ ብለህ ማለት ነው። የሚከክስ በሌለበት እንትን አትልም። ይሄ ወደ ክስም ደረጃ የደረሰ አይደለም። ግን እንደ ፓስተርነታችን እንደ ቄስነታችን ምዕመናንን ስለምንመራ አሁን እኔ 38ኛ ዓመቴ ነው እንግዲህ ወንጌል ሳገለግል ሙሉ ጊዜን ሰጥቼ እስከ ዛሬ ቸርች ውስጥ ነው ያለሁት። ወንጌላዊ በመሆን ቄስ በመሆን በተለያየ አገልግሎት ደረጃ ላይ በመብራት በሰበካ ደረጃ የወጣቶች ሊቀመንበር ከመሆን የአጥቢያ ሊቀመንበር ከመሆን የወጣቶች መሪ ከመሆን ጀምሮ ነው የመጣ ነው። ይህ ሁሉ እኮ መሪ የሆንን የምንመጣው ስራችን ታይቶ ነው። የሚሾሙንም የሚመርጠውም ህዝብ ሆነ የሚያስቀምጠንም ሰው የበላይ አካሎቻችንም እሱ ጥሩ ነው ጎበዝ ነው ይስራ ምናምን ብሎ የሚያስቀምጠን ዝም ብሎ አይደለም፣ ህይወታችንን አይቶ ነው። ለምሳሌ እኔ በ1983 ትምህርቴን ጨረስኩና ወንጌላዊ ሆንኩኝ። እስከ 95 አገለገልኩ። 48 ማንም ሄዶ ያልደረሰበት ቦታ ላይ 48 ቤተክርስቲያን መሰረትኩ፣ አቋቋምኩ ማለት ነው። እያቋቋምኩ መሪዎቹን እየወሰድኩ መስቀል እያስተከልኩ ደህንነት እያስተማርኩ አዳር ጸሎት እያደረን አዳር ጸሎት ላይ ነው የምናስተምረው ሌሊቱ። ብዙ ቸርች ተከልን። ለዛ ሽልማት እኮ ውጭ ተልክ ያለሆነ ጎበዝ ወንጌላዊ ተብዬ ማለት ነው። በ24 ዓመቴ ስዊድን ሀገር የሄድኩት ለልምድ ልውውጥ ቤተክርስቲያን ልካኝ ነው። በአክቲቭነቴ ነው ያንን በማድረጌ ነው የሄድኩት። ካሉት ወጣቶች ውስጥ እንደ ኢሉባቦር አንድ ወንድና አንድ ሴት ነው የተላከው። ከወለጋ አንድ ወንድና አንድ ሴት ነው የተላከው። ከአዲስ አበባ አንድ ወንድና አንድ ሴት፣ 6 ሆነን እንደ ኢትዮጵያ ሄደን ልምድ ልውውጥ ሼር ልናደርግ ይሄን ነው በአገልግሎታችን ነው። ከዛ በኋላ ባሉትም ብዙ ቤተ እምነቶችን ከዛ በኋላ ወደ 200 አጥቢያዎችን በመትከል አዳዲስ ማለት ነው፣ ነባሮቹን አይደለም እቆጥርልህ፣ ሌላ ሰው የተከለውን አይደለም፣ እያረግን ገጠር ከተማውን እያረስን እያገለገልን ነው ያለ ነው። እነዚህ ምዕመናን ደግሞ የተለያየ ችግር አለባቸው። አንዳንዱ ከጠንቋይ ቤት ይመጣል፣ አንዳንዱ ከቃልቻ ቤት ይመጣል፣ አንዳንዱ ከዚህ ከግብረ ሰዶም ውስጥ ይመጣል። ከዚህ ሁሉ ጋር ዲል ታደርጋለህ፣ ከዚህ ሁሉ ጋር ትነጋገራለህ። ከዛ እንዲወጡ ትጸልያለህ፣ ትመክራለህ፣ ታስተምራለህ፣ ወደ ለህይወት እንዲበቁ ለጥሩ ስነ ምግባር እንዲበቁ ትረዳለህ። አሁን ምንም አንድ ሰው መስክሮ የማያውቅ አንድ ሰው ጸልዮ የማያውቅ ቲክቶክ ላይ ወጥቶ ስለለፈለፈ አንድ ቸርች መትከል እንግዲህ ትልቅ ነው። አንድ አጥቢያ መትከል እኮ ትልቅ ነው። ለአንድ ሰው መስክረ አንድን ሰው አሳድገ አብቅተ በጌታ ቤት እንዲቆይ ማድረግ እኮ ቀላል አይደለም። እኔን ሁሉ ምስክሮች እንደ ደመና በዙሪያችን ካሉ ይላል ሐዋርያ ጳውሎስ ወይም የዕብራውያን ጸሐፊ ጳውሎስ ደግሞ እናንተ አክሊሎቻችን ነው። ይሄ ሁሉ አክሊል እኮ አለን እኛ ስለኛ የሚመሰክሩ። ዝም ብሎ ትዳሩን እንኳን ማስተዳደር ያቃተው ትዳሩን የፈታ ሸሽቶ ሌላ ሚስት ሊያገባ ውጭ ሀገር የሄደ ምናምን ሁሉ ተነስቶ ቢለፈልፍ ከኛ ጋር እኩል ሊሆን አይችልም። እኛ ላይም ሊናገር አይችልም። እኛ ጉዳይ ውስጥ ስላለን ነው፣ ነገሩን ስለምናውቅ ነው እኔ የማወራው ማለት ነው። በዛ ልክ
ከማቅናት ቤተክርስቲያንን ከመከላከል ነው እንጂ የአገልግሎትን ወይንም የቅዱሳንን ህብረት ከማጥቃት አንግል አይደለም ብያልከን ነው። ቄስ ባጭሩ ማንን ያጠቃል ነው? እነሱ ናቸው እኛንን ተጠቂ። እነሱ እኮ እኛን እያጠቁ ነው። እኛ መሪዎች አይደለን? መሪዎችን እኮ እያሸማቀቁ ነው። ማን ነው ተገዝተው? እነዚህ አንዳንዶቹ በተለያየ ቤተ እምነት የተገዙ አሉ፣ አንዳንዶቹ በጥቅም፣ አንዳንዶቹ ደግሞ ቂም ቋጥረው ቀን ጠብቀው የሚያጠቁ አሉ እያልክ ነበር ቅድም። እውነት ነው ይሄ? አዎ። ይሄ ምንድነው? እኔን የሚቃወሙት ቂመኞች አሉ፣ ጽንፈኞች አሉ፣ ጥቅመኞች አሉ፣ ስሜታውያን አሉ። እነዚህ አራቱ ክፍሎች ናቸው የሚናገሩት። ይሄ ጽንፈኛ የምንለው እኔ በተለያየ ጊዜ አሁን በማህበረሰቡ ታሪክ ላይ፣ በኢትዮጵያ ታሪክ ላይ፣ በኦሮሞ ታሪክ ላይ፣ በአማራ ታሪክ ላይ፣ በትግራይ ታሪክ ላይ ምናምን እያልኩ ታሪክ እያነበብኩ የምናገራቸው ነገሮች አሉ። ይሄ ደግሞ ማህበረሰብን የሚያጋጩ ነገሮች ሲመጡ ለምሳሌ እንደ ሬቻ አይነት ሬቻ ሰይጣን ነው ሲሉ ያ ሁሉ ህዝብ የሚከተለውን ሰይጣን ነው ብሎ ህዝብ ማጋጨት ተገቢ አይደለም። የፕሮቴስታንቱ ማህበረሰብ እንዲጠላ ማድረግ የለብንም የኦሮሞ ህዝብ። ስለዚህ ካልቸራችን ነው ብለዋል፣ ባህላቸው ነው። እኛ ደግሞ መስክረን ማምጣት ነው፣ ከቻልን ወደዚህ መመለስ ነው እንጂ በዛ መልክ ሊነገር አይገባም ብዬ የተናገርኩበት ጊዜ አለ። ይህንን ጽንፈኞቹ ምን ይላሉ? ኦሮሞ ሊደግፍ ነው ያወራው። ስለዚህ አጋጣሚ ስናገኘው እናሸማቀው አይነት ነው፣ እንምታው ካገኘን። በንግግር ነው ያው በአካል ያገኙኝም አይነት ነው። ሌላው ደግሞ የመስቀል አደባባይ ለምሳሌ ችግር በፈጠረ ጊዜ እኔ ወጥቼ የተናገርኩት እና የኛ ነው ጦርነት ሲፈጠር የእናንተ ሁሉም አይደለም ባለቤት ነበረው። አጽመ ርስታችን ሲሉ አጽመ ርስታችሁ ሳይሆን ባለቤቱ ገሌ ገሌ የሚባል ነው ብዬ በወቅቱ ተናገርኩ። እዛ ላይም ብዙ ቂም የቋጠሩብኝ ሰዎች አሉ። ይህን ለምን ይናገራል? የኦሮሞ ቤተ ክህነት ምናምን ብሎ በወጡ ጊዜ እሱ እንዳውም ተጠይቄ ነው ያወራሁት። እባክህ ውጣና አንድ ነገር በል፣ ሀገር ሊጠፋ ነው። ያኔ ጥቁር ልብስ ለብሳችሁ ተብሎ በቃ ሰላማዊ ሰልፍ ይወጣል ተብሎ ስንት ደም ይፈሳል ተብሎ መንግስትም ሀገርም ምንም ሁሉ እንደዚህ ውጥረት ላይ በነበረበት ጊዜ ነው ወጥተን የድርሻችንን የዜግነታችንን የእውቀታችንን ያህል ምክር ጥሪ አቅርበናል። ይሄ ደግሞ እንደ ዜጋ የሚጠበቅብህ ነገር ነው። ይሄን ደግሞ እንደ ቂም የሚይዝ አለ። ወግኖ ነው እንደዚህ የሚናገረው፣ እንትን አድርጎ ነው እንደዚህ የሚናገረው ይላል። እንግዲህ መስዋዕትነት ከፍለ ነው ያን ሁሉ የምትሄደው እንጂ በነፃ አይደለም። እና ይሄ ቂመኛ የምትለው ከዚህ አንጻር ነው። ይሄ ጥቅመኞቹ ደግሞ የዩቱብ ጥቅም፣ የዚች የቲክቶክ ጊፍት ስጦታ ከዛች ላይ ስለሚሰበስቡ ያችን በቲክቶኩ ደግሞ ብዙ ፎሎወር ማግኘታቸው ደግሞ ለማስታወቂያ ስለምትጠቅማቸው እሷ እንጀራ ስለምትሆናቸው ለእንጀራ ብሎ የሚለፈልፍ ደግሞ አለ። የማያቀኝ አንድም ቀን አይቶ የማያቅ ሆዴ ቅጥል እያለ ነበር አለ አንዱ ሚዲያ ላይ። ይሄ ሰውዬ መቼ ነው የማገኘው ብዬ አሁን አገኘሁት ምናምን አለ። እንደኔና እንዳንተ መለጥ ያለ ስሙን መጥራት አያስፈልግም። እንትን ሲል ምን ነው አሁን ይሄ ሰውዬ የሚያብቸው ብዬ እኔ ራሴ የት ቤተክርስቲያን ይሁን? እኛ እንግዲህ ተቋም እየመራን ነው። ይሄ ሰውዬ መገሰጽ አለበት። ማን ነው የሚገሰጸኝ? እኔ ተቋም እኮ አክብሮኝ የህብረት መሪ ነኝ። የታድሶ ዓለም አቀፋዊ አብያተ ክርስቲያናት ህብረት ፕሬዝደንት ነኝ። ወደ 132 የሚሆኑ ቤተ እምነቶች እዚህ ህብረት ስር ተመዝግበዋል። የኢትዮጵያ ወንጌላዊት ቤተክርስቲያን ቤቴል ደግሞ ወደ 600 አጥቢያዎች፣ ወደ 14 ሲኖዶሶች፣ 95 ፕሬስቢተሪዎች፣ 108 ዓመት ዕድሜዋ ይሄ ሁሉ የምመራ ሰው 1.5 ሚሊዮን አባላት ያላት ይሄን ሲመርጡኝ ብቁ ነው ይሄ ሰው ብሎ የመረጡኝ እሱ ቁጭ ብሎ እኔን ሊገጽጽ ይሞክራል እንዴ? ቢገጽጸኝም እኔ ተቋሜ ነው የሚገጽጸኝ እንጂ ቲክቶከር ምን ይገጽጸኛል? እና እነዚህ ናቸው ጥቅመኞች ያልኩ። ለጥቅም ብለው ነው ያንን የሚያደርጉት። ሌላው ደግሞ ይሄ ጥቅም የቲክቶከሩ ብቻ አይደለም። ከዚህ በፊት ነቢያት ላይ ብዙ ሰርተናል ከአንተ ጋር። ሐሰተኛ ነቢያት ላይ ሐሰተኛ ነቢያት የገዟቸው አሉ። እነዚህም ከዛ ጥቅም ስለሚያገኙ እኔ ላይ ያወራሉ። ሌሎች ሃይማኖት ተቋማትና አንዳንድ ከዚህ በፊት የተናገርኩባቸው ግለሰቦች የገዟቸው ሰዎች ደግሞ አሉ። እነሱም ይናገራሉ። አሁን ከየአቅጣጫው እንደየፍላጎቱ ሲጮ እንትኑ በቃ ዘመቻ ነው የሚመስለው። እና መጮኻቸው ጥሩ ነው ማለት ዝም ብሎ ቢቀመጡ ነው። አንድ ጊዜ አቶ መለስ ዜናዊ
ሻለቃ አድማሴ የሚባሉ ነበሩ ፓርላማ ውስጥና አቶ ታምራት ላይኔን አዲስ አበባ ህዝብ አይወደውም አሉ ሻለቃ አድማሴ። መለስ ምን አለ? አይ ሻለቃ አድማሴን ማነው ጠቅላይ ሚኒስትር ታምራት ላይኔን የአዲስ አበባ ህዝብ ቢወደው ኖሮ ነበር የሚከፋን። አለመወደዳቸው ጥሩ ነው። ምክንያቱም እናንተ እርሶ የሚሉት የአዲስ አበባ ህዝብ እናውቃለን፣ ያኛው የፋሲስት ደርግ ደጋፊ ሆነው ስለሆነ መጥላቱ ትክክል ነው፣ እንፈልገዋለን መጠላቱን አሉ። እና ባይሳደቡ ነው የሚገርመው። በነዚህ አፍ በመሰደቤ ደስ ይለኛል፣ ቢያሞግሱኝ ነው። አሁን አንዱ ድሮ የሚሰድበኝ ወጥቶ አሞገሰኝ አንድ ጊዜ ቆየት ብሏል። እና ባለቤቴ በዚህ ሰው አፍ በመሞገስ ብቻ እኔ በጣም ተበሳጭቻለሁ አለች። ለምን ድሮ የተቃወመኝ ቢደግፈኝ ምን አለ? የሱ አይነት መንፈሳዊ ህይወቱ የወረደ ሰው መሞገስ ራሱ በአንድ ክንፍ ያላቸው ወፎች አንድ ላይ ይበራሉ እንደሚለው አንድ ላይ ያሰልፋል አለኝ። ስለዚህ በእነሱ መሞገስ አልፈልግም። እኔ ሲሰድቡ ነው የኔ ህይወት ኳሊቲ የሚወጣው። እነዚህ አጭበርባሪዎች፣ ሌቦች፣ ጥቅመኞች። አሁን አንተ ትልቅ ፖዚሽን ያለ ሰው ሞራልን አይነካም እንደ ሰው ማለትም የተከበርክ ሰው ነህ፣ ብዙ ያገለገልክ ነህ። ሞራል አይነካም። ክርስቲያን ካልሆንክ ይነካል ሞራል። ክርስቲያን ከሆንክ ግን የኢየሱስ ክርስቶስ ተከታይ ነህ። የኢየሱስ ተከታይ ስትሆን ደግሞ የመሪህን መንገድ ነው የምትከተለው። መሪህ ደግሞ ተሰድበዋል፣ ተተፍቶበታል፣ ተገርፏል። እኔ አልተገረፍኩም። ምን ሆንኩ? ማን መስቀል አሸከመኝ? እኔ ማን ወስዶ ሰቀለኝ? እኔ ምንም አልሆንኩም እኮ። እቺ ምንድን ናት? ምንም አይደለችም እቺ። እኚህ ቄስ ግርማ የሚባሉት መታሰር አለባቸው የሚባለውም ነገር ምንም አይመስልም ማለት ነው። ቄስ ምንድን ነው መታሰር? እነሱ መጥተው አያስሩኝ። ህግ ነው የሚያስር። ወንጀል ከሰራ ነው የምትታሰረው። ልክህን እኮ ታውቃለህ። እኔ አሁን ልኬን አውቃለሁ። የሚያሳስረኝ ወንጀል የሚሆንብኝ የማይሆንብኝ አውቅ የለ። ከመንገድ ተነስቶ መጥቶ የሚያስር የለ። ዝም ብሎ መንገድ ላይ ጽንፈኛ ካለ እንትን ካለ ዱርዬ ካለ ሌባ አጭበርባሪ ካለ ይሄ የሚያፍንህ ካለ ሊያፍንህ ይችላል እንጂ ህግ ባለበት ሀገር ማንም አያስርህም። እስራት ደግሞ ብሎ በአፍ መታሰር አለበት ምናምን ስላለ አይደለም። የነሱ ምኞት ከዚህ በላይ ነው። አሁን ፈርተው ነው እንጂ መገደል አለባቸው ይላሉ። ክርስቲያን ከሆንክ ለምን አልክ እንዳይባል ነው እንጂ የሚፈራው። እኔ ብሞት ደስ የሚላቸው ብዙ ሰዎች አሉ። በእውነት አዎ፣ እንጀራውን ቢዝነሱን እንትን ያደረክበት ስልጣኔ ላይ ይመጣል ብሎ የሚያስብ ለስልጣን በግ እኮ በ7,000 ብር በግ ገዝተው ሰጥተውኝ ነው ቄስ ይቅርታ ስለሰደብኩ ብሎ ቅርታ የጠየቀኝ ሰው እኮ አለ። ቤቱ ድረስ በግ ገዝተው ወስደውለት ፋሲካ ላይ ቄስ ግርማን ስደብልን የተባለ ሰው እኮ አለ። ያን በልቶ ነው የሚሰድበኝ እሱ። ቅልጥሙን በልቶ እያልክ ነው? አዎ፣ ቤቱ ሄድኩ ነው የሚሰድበኝን ሰው። ሰው ቅቅል አበላኝ እሱ ደግሞ ከድርሻ ማለት ነው። አስነካኝ ማለት ነው። እንትን እንዳይሆንበት ግፍ እንዳይሆንበት ታነካካለ። እና እንደሱ አይነት የሚያደርጉ ሰዎች አሉ። እና ቁጭ ብለው የሚያሰድቡ ይሄ ቂመኛ ምናምን ያልኩ ጥቅመኛ ያልኩ ማለት ነው። ሌላው ከውጭ ሃይማኖት ተቋማት የሚላክብህ አለ። እነዚህ የሚያሰድቡ አለ፣ በግል ደረጃ አለ። እንደዚህ ደግሞ ቂመኛ ደግሞ አለ። ሌላ ጊዜ እንዲህ ብሎኛል በሚል አጋጣሚውን ሲያገኝ ኦሮሞ ምን ይላል መሰለ? ኮርማሃማ እኮለ ኬሰ ጉቡ ይላል። ኃይለኛ ወይፈን የሆነ ችግር ገጥሞት በሚያነክስበት ጊዜ ነው ማቃጠል። ካልሆነ ሌላ ጊዜ ደርስ ማቃጠል አትችልም። ይዋጋል። ተዋጊ በሬ ነው። ስለዚህ ችግር ሲገጥመው ያን ያቃጥለው ነው። አሁን እነዚህ በዛን ጊዜ ነው። በሌላ በኩል ደግሞ እነዚህ አሁንም ኦሮምኛ ልጥቀስልህና ብየበዲ ሀሬን ገርማም ሰደግቲ ይላል ኦሮሞ። ምን ማለት ነው? የጠፋ ሀገር ባለቤት የሌለው ሀገር ላይ አህያ ይፈነጭበታል። ሰው በሌለበት ሀገር ላይ ኦልሬዲ ሰው አልቋል፣ ሞቷል፣ ሀገሩ ጠፍቷል። አህያ ይፈነጫል ወይም ደግሞ ይሄ ይፋንናል። የሚጭነው የለማ እና ካልሆነ ሌላ ጊዜ ስራ ስለሚሰራ ለመፈንጨትም ለምንም ጊዜ የለውም ነው። አሁን እነዚህ የሚፈነጩ ቲክቶክ ላይ ሀይ የሚላቸው ስለሌላቸው ነው። ብየበዲ ሀሬን ገርማም ሰደግቲ እንደተባለው እንደ ሀያዋ እየወጥተው እየፈነጩ ነው እንጂ ምን ይመለከታቸዋል? ሃይማኖት ተቋማት እኮ አሉ፣ ቤተ እምነቶች አሉ አይደለም? ቤተ እምነቶቹ ለራሳቸው በቂ ናቸው። አሁን እኔ ባጠፋ
የአንድ ቤተ እምነት ስም ባነሳ ያ ቤተ እምነት በቀጥታ የመጀመሪያው ደረጃ በቃል ደረጃ ሊያነጋግረኝ ይችላል። በሁለተኛ ደረጃ ለተቋሙ ደብዳቤ መጻፍ ይችላል። የካውንስል አባል አይደለሁም። አሁን በግሌ ነኝ። የካውንስል አባል ቤተ እምነቴ ናት። ካውንስል እኔን በግል መጠየቅ አይችልም። ካውንስል እንዴት ነው የሚጠይቀው? ቤተ እምነቶን ነው። አቋማችሁ ነው ወይስ የግለሰቡ ነው? ለምሳሌ እዩ ጩፋ በተወገዘ ጊዜ ማለት ነው። እዩ ጩፋ ሊጠቀል አይደለም የተከለከለው፣ የታገደው ተቋሙ ነው የታገደው። ለምንድን ነው? የካውንስሉ አባል የሆነው ባጭሩ ህገ ደንብ አለው፣ አካሄድ አለው ነው። ከህግ ውጭ ነው የሚያወሩት እያልከን ነው። ከህግ ውጭ ከአካሄድ ውጭ ለቲክቶክ ገንዘብ ነው። ሌላው ስሜታዊ ነው። እኔን የሚቃወሙኝ ስሜታዊያን ናቸው። ስሜታዊያን ደግሞ ምንም አያውቁም፣ እውነት ይመስላቸዋል። ሚዲያ ላይ የሰሙትን ቲክቶክ የሰሙትን ተቆራርጦ የመጣውን ቄስ ግርማ እንደዚህ ያለ ጽንፈኛ ነው፣ ሁሉ ኬኛ ነው ይላል፣ እንትን ይላል፣ ኦሮሞን ይደግፋል ምናምን የሚለውን ብቻ ያይና ይደነግጣል። እና ይሄ ጽንፈኛው ደግሞ ይሄኛው ግን እንደ ቄስ ከመጣ ብዙ እኔ ከኔጋ የሰራው ቪዲዮ ብዙ ጊዜ ስለ ኦሮሞ ታሪክ ስለ አማራ ህዝብ ግንኙነት ስትናገር አብዛኛው ጥሩ ነገሩን ይተውና የሆነች ነገር እየለቀሙ ያወራሉ። ብዙ ጊዜ ሁሉንም የኛ ነው ይላል፣ የኦሮሞ ያደርጋል። እና ከዚህ ቀደም ረጅም ዘመን ይሆነዋል ሚኒያሱታ ራሱ የኦሮሞ ስትል የተናገርካት አርስተ ተጠቅመን ብዙ ታይታለች። እና እንደው ምን ለማለት ፈልገህ ነው? ስለሚገርመኝ በቃ ታገናኛለህ ነገሮችን። ሚኒሶታ የኦሮሞ ነው። ከረን ማለት በዚህ መንገድ ነው ምናምን እያልክ ኤርትራኖችም ትግራዮችም ብዙ ጊዜ ይናገራሉ። እንደው አገናኝተህ የምታወራው ነገር። አዎ ለምሳሌ አሁን ምንድናት እቺ ዲሲ ሜሪላንድ አሁን የጎንደሬ ነው። ለምንድን ነው? የስራ ቋንቋ ራሱ አማርኛ እንዲሆንላቸው ተደርጓል። አማርኛ እንዲሆን በመላኩ ተፈራ ጊዜ ተሰዶ የወጣው ጎንደሬ በሱዳን የሸሸው በሙሉ አንዱ ሌላውን እየሳበ እዛ ሞልቷል። ገብተዋል። ሚኒሶታ አካባቢ ደግሞ ኦሮሞ ነው የሚበዛው። የኖርክበት ሀገር እኮ ነው። ምን ችግር አለው? ሚኒሶታ የኦሮሞ ቢሆን ምንድን ነው ችግሩ? አሜሪካ እንደ አጠቃላይ የሀገር አሜሪካ ደግሞ ፈቅዳለታለች በራሳቸው በብዛት እዚህ አካባቢ ስላሉ በእነሱ ቋንቋ ይገልገሉ ብላ ቢሮ ስትሄድ ወይ እንትን ስትሄድ በአማርኛ ቋንቋ ወይም በኦሮምኛ ቋንቋ እንድትገለገል አድርጋለች። እስከዛ ድረስ አቃፊ ሆና ማለት ነው። ሚኒሶታ ኦሮሞ ነው ያልኩ ያን ቀን አስታውሳለሁ። ምንድን ነው ኦሮሞ በበዛበት ቦታ ሁሉ የኦሮሞ ይሆናል። ለምንድን ነው? መገልገያው ምኑም ቋንቋው ያ ስለሚሆን ኢንፍሉዌንስ እያደረገ ይሄዳል ነው እንጂ ዝም ብሎ የሰው ሀገር ድሮ ስንቀልድ ምን እንላለን መሰለን? ዋሽንግተን ዲሲ እና እዚህ ወለጋ ውስጥ ዶንጎሮ ዲሲ የሚባል ሀገር አለ። ወንድማማቾች ናቸው ይላል አንድ ክብረ አብ የሚባል እኛ ጓደኛ አለ። እና ዋሽንግተን ዲሲ እዛ ሲቀር ዶንጎሮ ዲሲ እዚህ አፍሪካ ውስጥ መጣ እና እዛም የኦሮሞ ነው ይሄም የኦሮሞ ነው ምናምን ይልና ይቀልዳል። ማሊ ደርሶ ኦሮሞ ማሊ ማለት ምን ነው ማለት ነው። ማሊ ኦሮሞ ነው። ናይሮቢ ኬንያ ደረሰና ናይሮቢ ማለት ዝነብልኝ ማለት ነው። ሞቃዲሾ ደረሰና መቀዲሶ አለ። የዲሶ መገንጠያ ማለት ነው። የኛ ነው ያለ ይቀልዳል። ይሄ እኮ ጥያቄ አስነሳብህ። ይቀልዳል። ይሄ ሁሉም ማያያዝ ሊበሏት ያሰባትን ይለዋል ብዙ ጊዜ ቄስ። አሁን እንግዲህ ይኸውልህ ይሄ ደግሞ ዝም ብለህ እንዳትለው ኬንያ አሁን ለምሳሌ ኬኛ ነው ስፔሊንጉ KENYA ነው የሚሆነው። ይሄ በኦሮምኛ NY አንድ ላይ ሲሆን እኛ ተብሎ ነው የሚነበበው በኦሮምኛ ቋንቋ ማለት ነው። ኬኛ የነበረውን ማንበብ አቅታቸው ኬንያ ፈረንጅ አለ እንጂ ኬኛ ነው ትርጉሙ ራሱ። አሁን ፕሬዝዳንት ኦሮምኛ ሲያወራ ሰምቻለሁ። ይችላል እሱም ኦሮሞ ነው። ምን ችግር አለ? ኦሮሞ ጎሳ ነው። የገርቢ ኦሮሞ 13 ሚኒስቴሮች እኮ ኦሮሞ ናቸው ኬንያ ውስጥ። ግን አሁን እኛ ተገንጥሎ መጥቶ ኢትዮጵያ ይሁኑ አላልንም። ኬንያ ናቸው ኦልሬዲ በቀኝ ግዛቱ ባውንደሪ ስለሆነ። ማል ምንድን ነው ይሄ ሩዋንዳ ሂደን አሁን ሩዋንዳ አንዱ ጎሳ የኦሮሞ ጎሳ ነው። ኦሮምኛ ነው የሚያወሩት ከሁለቱ እንትን ውስጥ ማለት ነው። እና ያ አሁን የኛ ነው የኦሮሚያ ወደዚህ ወደ ኢትዮጵያ ይምጣ አላልንም። ወይም ደግሞ ኦሮሚያ ሀገር ይሆነው እስከዛ ይውረስ አላልንም። ግን አለ ህዝብ እኮ ተሰባጥሮ ይቀመጣል። በታሪክ አጋጣሚ በእንጀራ በስደት በአኗኗር በጋብቻ ምቻ ይሄዳል ሰው
ለምሳሌ አሁን ኦሮሞና የአማራ ህዝብ ኦሮሞና የሌላው አፋሩ ከትግሬው ጋር እንዲሁ በጋብቻ የተገናኘውን ነገር ነው አንተ ብዙ ጊዜ የምታወራው ወይንስ የኛ ነው በሚለው አሁን ባለው የፖለቲካ መንፈስ ነው? እንደው ሰዎች በዚህ አጋጣሚ ቢረዱ። አይ ፖለቲካ እኮ የኛ ነው ማለት እኔ አሁን አማራ፣ ትግራይ፣ ኤርትራ ውስጥ እንደዚህ የኦሮሞዎች አሉ በምልበት ጊዜ አሁን ኦነግ ድሮ እንገንጠል ይላል አይደለም? የት ትገነጠላላችሁ? ጎንደር ውስጥ ያለውን የጥንቱን ኦሮሞ የት ጥላችሁ? ራያ ያለውን ኦሮሞ የት ጥላችሁ? አዮ እንትን ያለውን ለምትገነጠላለህ? ዘመድህን ጥለህ የት ትሄዳለህ? ዛሬ ፖለቲካ እንደዚህ አድርጎ እንገነጣጠል ፈረንጅ ቢያመጣብንም ዘመዶቻችን ናቸው ነው። አሁን ለምሳሌ በኢትዮጵያ ታሪክ ላይ የድሮ ነው በኃይለሥላሴ ጊዜ የተጻፈ ነው እንግዲህ አዲስ የተፈጠረ አይደለም። የኢትዮጵያ ሕዝብ ታሪክ ላይ ምን ይላል? አፄ አምደ ጽዮን በ13ኛው ክፍለ ዘመን አፄ አምደ ጽዮን የመጫን ኦሮሞ ወስደው ይላል በጎንደርና በጣና መካከል አሰፈሩት ይላል። ያ ሕዝብ የተሄደ ታዲያ ከሰፈረ በነነ፣ ሞተ፣ ጠፋ፣ የት ሄደ? ከሰፈረ ሰፍሯል፣ አስፍረዋል ከተባለ ያ ሕዝብ ተነስቶ ሄደ የሚል ታሪክ ደግሞ አንሰማም። ከሰፈሩ መሬቱ ባዶ ስለነበረ አፄ አምደ ጽዮን አሰፈሯቸው። እዛው በጊዜ ብዛት ኦሮምኛ ትተው አማርኛ እየተናገሩ መጥተው አማርኛ ተናጋሪ ሆነዋል። ዛሬ በደም ከፈለካቸው ግን ዲኤንኤው ቢፈተሽ ጠቅላላ እዛ ያለው የመጫ ጎሳ መጫናቱ ለማ ሲባል ሰምታል። በኦሮሞ ጎሳ ውስጥ የመጫ ልጆች ይሆናሉ ማለት ነው። ያ ደግሞ እነ ዘመነ ካሴ ናቸው። አሁን ለፖለቲካ ነው የተጣሉት እንጂ ደም አያጣላንም ማለት ነው። ገብተዋል። ባጭሩ ዘመነ ካሴ ኦሮሞ ነው እያልከኝ እኔ ኩሽ ነኝ ብሏል እኮ እሱ። እኛ የኩሽ ህዝቦች ብሏል እኮ አይደለም። ኩሽ ደግሞ አንዱ ኦሮሞ ነው፣ ሌላው ቅማንት ነው፣ ሌላው ባጭሩ ሴሜቲክ አይደለም ጋፋት ነው ምናምን ራሱ ያለውን እንግዲህ እኔ መቼም እሱ ቦታ አይደለህም አላልኩትም። ራሱ ነኝ ኩሽ ነኝ ያለው። ስለዚህ ኩሽ ሲባል ትኩሳት ነው። ኩሽ ሲባል ደግሞ ሲፈተሽ ከየት ነው የምታመጣው? ኩሽ እዛ አካባቢ የነበረ ኩሽ ማን ነው ነው? ዳሞታና ኦሮሞ ነው የነበረው። ጎጃሜ እኮ ይልሃል እኮ ጎጃም። አሁን እዛ ስትሄድ ኦሮሞ አይሉም እንዳውም ትላልቅ ሰዎች ከደባንሳ እና ከእንትን በስተቀር አልጠራም ሌላውን ስም። ጋላ ያልሆነ ማን አለ ይልሃል ጎጃሜ። ምን ማለት ነው? ስለዚህ ይሄ አሁን አንድነቱን ነው መልሼ ለማስታወስ እንጂ ታሪካዊ አወቃቀሩ ይሄ ነው እያልከን ነው ባጭሩ። አዎ ዘመድነን፣ አንድነን። አማራ ከተባለው ጋርም ኦሮሞ አንድ ነው፣ አይለያይም። በፖለቲካው ተናግሯል እኮ ሌንጮ ባቲ ምን አለ? እኛ እኮ ኦሮሞ ዝቅ ስላለ ኢትዮጵያን አዋርደን ኦሮሞን ከፍ ለማድረግ ብለን እንደዚህ አይነት ዲስኮርስ ፈጠርን። አሁን ኦሮሞ ያልተመለሰለት ምን ጥያቄ ስላለ ነው ሌላ ትግል የሚያስፈልገን ብሎ እኮ ልክ እንደመጣ አቶ ሌንጮ ባቲ ሆነ ቃል አቀባይ ነበረ ተናግሯል። ለፖለቲካ ብለን ነው የዋሸን እንጂ እውነቱ ይሄ አይደለም እያሉ እኮ ነው እኚህ ሰውዬ። ስለዚህ ለፖለቲካ የዋሹትን ለፖለቲከኞች እንደዚህ የከፋፍሉትን ተዉና እናንተ እየተስማማችሁ እየተሳሰባችሁ አብራችሁ ኑሩ። አንድ ወገን ናችሁ። ጥንት ዘራችሁ ይገናኛል። ልክ ፕሮፌሰር ፍቅሬ እንዳሉ አባትና እናታቸው የኦሮሞና የአማራ አንድ ነው አላሉ? ዶክተር ገመቹ መገርሳ የሚባል ደግሞ ፍቅሬ ዱዓይ ሲያጎዱ አፉፍቱን ኩን ብሎ በኦሮምኛ ይሳደባል። አንድ ነው አለ። የውሸት ታሪክ ነው ፍቅሬ ያድርገውና ምን ፍቅሬ ነው እሱ ውሸታም፣ ይሄ እንዴት አንድ ነው ይላል ነው እሱ። አንድ ነው መባሉን ነው የሚጠላው። ገብተዋል። ፍቅሬና እኔ ደግሞ አንድ ነው የምንለው እና ለምን አንድነቱን ጠላችሁ? ምንድነው ችግራችሁ ብለህ ጠይቅልኝ ካገኘሃቸው ወይም በሚዲያ። መልካም። ያው በዙ አጋጣሚ ያጠራ ነው ቄስ እንደው ከመጣ ይቀር በወንጌላዊ ቤተክርስቲያን ውስጥ ብዙ ነገር ብለናል። በተለይ በአዳዲስ በመጡ አገልጋዮች በተለይ ነቢያቶችን በምኖች ብዙ ነገር ሰርተናል። አንዳንዶቹ የሚሊተሪ አይነት ልብስ ለብሰው አነጋጋሪ የሆነ በብዙ አጀብ የሚሄዱ አሉ። አሁን ቅርብ ጊዜ ደግሞ በአንድ መድረክ ላይ ድንቀት አይቶ ከሆነ መድረክ ላይ እንደ ዘፈን እያለ የሚጨፍር ልጅ ሁለቴ ይቅርታ ጠየቀ አሉ። የእሱን ነገር ይዘው ዘፈን ሁሉ ተሰርቶበት ታይቷልና ይሄ አይነት ጋጥ ወጥ አገልግሎት
መቼ ነው አደሜ የሚይዘው? እነዚህ ዘማሪ የተባሉት አስፈላጊ ከሆነ ማውራት እንችላለን። ቀጭን ሱሪ ለብሰው ትንሽ ጉባኤውን የሚያመጥን ስታይል እያደረጉ ከተለያየ ቦታ ያለ ርህራሄ እየተነሱ ሲፈልጉ ገዘፈን ሲፈልጉ ከመን እንደው ናይት ክለብ መስሎ ቸርቹ በዚህ ሁኔታ እስከ መቼ ነው የሚቀጥል የሚል ሰዎች አሉ። ታዝበህ ከሆነ ቄስ እስከ ጌታ ምጽአት ይቀጥላል፣ አይቆምም። አዎ ለምን መሰለህ? አስቆረጥከን ቄስ። ስተት ድሮም አለ አሁንም አለ፣ ነገም ይቀጥላል ስተት። ሐዋርያው ጳውሎስ እኮ ስተትን የሚቃወመው እኮ ስለነበረ ነው። ኃጢአትን የሚቃወመው እኮ ኃጢአት በዛ ቤተክርስቲያን ስለነበረ ነው። ለምሳሌ አንደኛ ቆሮንቶስ ምዕራፍ 6 ላይ ግን እንደዚህ ስተት ገንግኖ ማለት ነው የብዙዎቹ መገለጫስ መሆን አለበት ቄስ። እሱ ምንድነው? ይሄ ሁሉ ሃይ ባይ ካላገኘ ቤተክርስቲያናት፣ ቤተ እምነቶች፣ መሪዎች፣ አገልጋዮች ጠንክረው ካልያዙት እነ ኤፌሶን እንደጠፉት ሊጠፋ ይችላል። ሎንግ ራን እነ ቆሮንቶስ የዛሬ ድሮ ቆሮንቶስ የታለ ዛሬ? እነ መቄዶንያ የታሉ? እነ ኤፌሶን የታሉ? አሁን ዛሬ ላይ ታሪክ ናቸው፣ ታሪክ ሆነው ቀርተዋል። ቱርክ ወስዳው ታሪኩ አንዳንድ ጊዜ አንደርግራውንድ እንትን የነበረውን ዋሻዎችን የቅዱሳን ስዕል የነበረበትን በቱሪስት መልክ ታሳያለች። ግን የእስልምና ሀገር ሆነዋል እንዳለ። ይህም እንደ ሎንግ ራን በረጅም ጊዜ ሂደት ውስጥ ሊጠፋ ይችላል። አሁኑኑ እየተጠነቀቅን ካለን አያያዛችን ነው የሚጠይቀው። መሪዎች ይፈራሉ። አሁን እኔ ወጥቼ ተሰደብኩ አይደል? መጥቶ መሰደብ አይፈልጉም። የሙሉ ወንጌል መሪ ወጥቶ አሁን በዚህ መልክ ቢናገር ይሰድቡታል። የመካነ ኢየሱስ መሪ ወጥቶ ቢሳደብ ይሰድቡታል፣ አያከብሩም። እና ይህን መሰደብና ክብራቸውን ማጣት ስለማይፈልጉ ነው። እኛ ዋጋ ከፍለን እኮ ነው ተነስቶ ትውልዱ ሲሳሳት አይደለም የምንለው ለማስቆም። ባለፈው ምን አገኛለሁ አሁን እኔ ከማውራት? እኔ ሃሊባጃር ነኝ ቆዳ ጠንካራ ነው ስትል ሰማሁ። ማንም አያሸማቅቀኝም ስትል ሰምቻለሁ። ትክክል ነው። ይሄ ሃሊባጃር የሚባለው ወይም በቀፎ ደፊ በአማርኛ፣ በኦሮምኛ ሀማ ይባላል። ሀማ ማለት ኃይለኛ ማለት ነው። ሀማ ድሮ እናቴ ምን ትለኛለች ስታጫውተኝ ልጅ እያለሁ አቲ ሀማ ሰጋጉረኛ ትለኛለች። አንተ ሀማ ያቀፎ ደፊው ማርበልታው ነህ ትላለች። እና ይሄ ሀማ የሚባለው ቆዳው በጣም ወፍራም ነው። እናቴ የታያቸው ነገር ነበር ማለት ነው። ኃይለኛ እንደሆንክ ያውቃል ታገኛለች። የሰባተኛ ነኝ እኔ መጨረሻ እንደ ዳዊት 8ኛ ልጅ አይደል አባቱ ቤት፣ እኔ ደግሞ 7ኛ ነኝ። እና አንድ ጊዜ ምን አደረገች? ታላላቅ ልጆቿ ያሉ ፋሲካ ላይ ነበር። ሆቴል አለን እኛ ኢሉባቦር መቱ ላይ። እና ከሆቴል ከአልጋ ቤት የሚወጡ ፍራሾች፣ ያረጁ ፍራሾች ስቶር ይቀመጣሉ። እነዛን ፍራሾች እኔ ስቶር ውስጥ አስገምቻለሁ። የኔ ታላቅ ወንድም ከአንድ ወረዳ ላይ ይመጣና ይዤ እሄዳለሁ። እናንተ እንግዲህ ካወጣችሁ እኛ ደግሞ እንትን አድሰን ለምን አንጠቀምበትም ይላል። አስተማሪ ነው እሱ። ግርማ ይምጣ አለችው። እንዴ ግርማ እንዴት ይመጣል? ግርማ ታናሽ ነው እኮ እኛ ታላቅ እያለን ታናሽ ይፍቀድልን እንዴ አለች። አይ ታናሽም ቢሆን ይምጣ አለች። አንዳንዴ ታናሽ ሆነ እንደ ታላቅ ቤተሰብም እኮ የሚያየው ነገር አለ። ዳዊትንም አባቱ በወቅቱ ባያየውም እግዚአብሔር አይቶት ነበር አይደለም? እንደ ታላቅ የምትሆንበት አለ። እግዚአብሔር ደግሞ ከልጅነት ጳውሎስ ምን ይላል? ከእናቴ ማፀን ጀምሮ የጠራኝ ይላል። እንደገና ኤርሚያስ ገና በእናቴ ማፀን ሳሊፈጠር ነው እግዚአብሔር የጠራኝ ያየኝ ለየኝ ይላል። እንደዚሁ ደግሞ ነቢዩ ኢሳያስም ደግሞ ገና ከእናቴ ማፀን ጀምሮ ይላል። እሱ ደግሞ የተጠራሁት ይላል። እና የምትጠራው እንደሱ ነህና እናቴም ያየችው ነገር ሊኖር ይችላል። ግን ምንድነው ቆዳ ጠንካራ ስለሆንኩ ቢሰድቡኝ ምንም አይደለም። ለእኔ እንደ ማሞገስ ነው፣ ደስ ይለኛል። ፕሮሞሽን ነው። ተስፋ ቁረጡ እያልክ ነው። ጌታ አንድ ጊዜ ተናገረኝ፣ ልጅ እያለው ማለት ነው፣ ተማሪ እያለው በዛ ቸርች አካባቢ የሆነ ነገር ተፈጠረና እሱ ነው እንደሚያደርገው ግርማ ነው ምናምን ብለው የተወሰኑ ፖዚሽን የሚፈልጉ ለምርጫ ብለው አስወሩብኝና በጣም አለቀስኩ። እኔ ምንም ስላላልኩ ማለት ነው። ሳለቅስ ጌታ አታልቅስ አለኝ። ለምን ስለው እኔ ነኝ። ዳዳ ስሜን ታጠፋለህ እንደ አንተ ከሆንክ ጌታዊ ስለው ስምህን በጥሩ መንገድ እሺ ብሎ ስለማያስተዋውቁ በዚህ አስተዋውቅህና እኔ ቀይረዋለሁ አለኝ። እና እግዚአብሔር በዚህ ፕሮሞት እኔ ተጽዕኖ ፈጣሪ ስለሆንኩ እኮ ነው ወጥቶ የሚንጫጫው። የማይንጫጫለን አሰዳቢዎች እነዚህ ብቻ ቲክቶከሮቹ ብቻ እኮ አይደለም የሚሰድቡት። ከጀርባው የቤተ እምነት መሪዎች አሉ። ካውንስል ውስጥ ሰው ሊኖር ይችላል፣ አብያተ ክርስቲያናት ሰው ሊኖር ይችላል። ይህን ሰውዬ እንዳው
የሆነ ነገር በሉት እኛ ፈርተነዋል። አንዱ ምን አለኝ መሰለህ ሐዋርያ ልሼ ቅድም እንትን ብለዋልና አንድ የቤተ እምነት ሳይሆን የአብያተ ክርስቲያናት መሪ ጋር ሄደ እና ሰውየው ይሄንን የሚያደርግልህ እኔን ከተቃወምክ ነውና እዛ ስትሄድ ተቃወመኝና ከዛ በኋላ ያደርግልሃል አልኩት። ይዶን እኔ እንዳልኩት እኔ ነኝ አልኩ አድርግ አንተ አልኩት። ካልሆነ አይጽፍልም። ደብዳቤ ነበር የሚጽፈው። ሂዶ ሲቃወመኝ ምን አለው? ወረቀቱን ጻፈለት። ግን እሱን እኔ ምፈራዋለሁ። በጥንቃቄ ነው። ከባድ ሰው ነው። አየህ ይፈራሉ። ስለሚፈሩ አያስጠጉህም። ተሳዳቢ ይለቁብሃል። እውነት ስለምትናገር ማለት ነው። እኔ ደግሞ እውነት ብላክ እንደ ዋይት ከመናገር ወደኋላ አልልም። የጌታን መንግስት ይጠቅማል ብዬ የማስበውን ሁሉ አደርጋለሁ። ለዚህ ነው እንጂ እንትን አይደሉም። እነዚህ የሚሳደቡ ልጆች ደግሞ ቅድም እንዳልኩ ጥቅመኞች፣ ልካቸውን የማያውቁ፣ ህግ የማያውቁ። ስለ ህግም አያውቁም እኮ። ለምን ወጥቶ ስሙን አይናገርም? እሱ መናገር ወንጀል እኮ ነው። እንዴት ወንጀል ይናገራል ሰው በራሱ? እንደገና ደግሞ መጽሐፍ ቅዱስ የማያውቁ። አሁን እኛ እንደዚህ ስንል እኮ ጠልተናቸው አይደለም። እነዚህ በዚህ አጋጣሚ በግብረ ሰዶም ኃጢአት ውስጥ ያላችሁ ወገኖች እንዳላችሁ እናውቃለን። እኔ መክሬ የመለስኳችሁ ገና እየመከርናችሁ ያላችሁ ከጥላቻ አንጻር አይደለም እኔ የማወራው። ጌታ ያወጣችኋል፣ እግዚአብሔር ይረዳችኋል። እግዚአብሔር ኃጢአትን እንጂ ኃጢአተኛን አይጠላም። ስለዚህ አይዟችሁ ነው ማለት የምፈልገው እናንተንም እና ይሄንን እኛ ለነሱ እንራራለን እንጂ በእነሱ ላይም መጥፎ ነገር የለንም። እንዲወጡ ነው የምንፈልገው። ከዚህ ነገር እንዲፈወሱ ነው የምንፈልገው። መልካም ቄስ፣ እንደው የመጨረሻ ጥያቄ በጣም በድካም ውስጥ ሆነ ነው መቼም ፈጣሪ ያክብርልን። ሰሞኑን አንድ መረጃ ወጥቷል። በአዲስ አበባ ስታዲየም ቅዳሜ ግንቦት 1 ቀን ታላቅ ጸሎት ተጠርቷል። ከማለዳው 12 ሰዓት ጀምሮ በዶክተር ቄስ ቶሎሳ ጉዲና የሚመራ ነው። ዋና ወደ ከ84 የሚበልጡ ብሔር ብሔረሰቦች የሚታደሙበት ለ7ኛው ሀገራዊ ምርጫ በሰላም መጠናቀቅና ሀገራዊ ምክክር በእርቅ በመግባባት መጠናቀቅ እንዲሁም የትግራይ አሁናዊ ሁኔታ ላይ የምንጸልይበት የአደባባይ የጸሎት ጊዜ ይላል እና ያው ምርጫንም አለ። አሁን የሰማቸው ነገር አለ። ይህንን ደግሞ የሚመሩት ከዚህ ቀደም በሬቻ እየተናገርካቸው ዶክተር እንግዲህ ቶሎሳ ጉዲና ናቸው እና ያለ እሳቤ ብንጨርስ። ይሄ የተቀደሰ ተግባር ነው። እግዚአብሔር ይባርካቸው። ዶክተር ቶሎሳ ያው በእድሜም ታላቃችን ናቸው። ምናልባት አባቴ ባይሆኑም ታላቅ ወንድሜ ይሆናሉ ብዬ አስባለሁ። ይሄ ጥሩ ነው። ለንስሐም ይጠራሉ። የአቅማቸውን ሁሉ ሲደክሙ ነው የነበሩት እዚህ ምድር ላይ። ይሄ ጥሩ ነገር ስለሆነ መጽሐፍ ቅዱስ የሚፈቅደው ስለሆነ መጽሐፍ ቅዱስ የሚያዘው ስለሆነ ለአገር ሰላም መጸለይ፣ ምርጫ አካባቢ ላይ እንግዲህ መቀባበል ላይ መሸናነፍ ላይ አሸንፍ ያለው አላሸነፍክም ላይ ውዝግቦች ስለሚኖሩ እግዚአብሔር መልካም እንዲያደርግ አስቀድሞ መጸለይ፣ አስቀድሞ ለሰላም መመኘት፣ ምድሪቱን ለእግዚአብሔር አሳልፎ መስጠት፣ ሰዎችንም አይምሮ መስጠት ለእግዚአብሔር አስፈላጊ ነው እና ይሄ በጣም የተቀደሰ ተግባር ነው። በዚህ ደግፋቸዋለሁ። እኔም እገኛለሁ። ችግር የለውም። ያኛው እሬቻ ላይ የተቃወምኩት እሬቻ ሰይጣን ነው ስላሉ ያን ሁሉ የኦሮሞ ሕዝብ ባህሌ ነው ብዙ ያለውን በአንድ ጊዜ ሰይጣን ነው ብሎ ሕዝቡን ከፕሮቴስታንት ጋር ማጋጨት አያስፈልግም። እሳቸው ደግሞ የፕሮቴስታንትም እሳቸው ብቻ ወኪል ሊሆኑ አይችሉም። እኛ ደግሞ በዚህ መንገድ እናየዋለን። እሳቸው በዚህ ያሉ እኛ በዚህ እናያለን በሚል ባላንስ ለመፍጠር በወቅቱ ያልኩት ነገር ነው። የአቋሜ እንደጸና ነው አሁንም። ስለዚህ ለሀገራዊ ምርጫ መጸለይ አለብን። መጽሐፍ ቅዱስም ያዛል። በሮሜ ምዕራፍ 13 ላይ ለበላይ ባለስልጣናት ሁሉ እግዚአብሔር ነው የሚሾመውና ተገዛ ይላል። አሁን ይሄኛውን መንግስት በምርጫ አሸንፎ እንግዲህ እግዚአብሔር በተለያየ መንገድ ነው ሰውን የሚያስቀምጠው አይደለም። ድሮ በቀንድ ዘይት ሞልተው ነው የሚቀቡት ነቢያት። ከዛ ጊዜ በኋላ ደግሞ ቤተ ክህነት አቡኖች ፓትርያርኩ ነው ነገስታት የሚቀባ የነበረው በአዲስ ኪዳን ደግሞ ማለት ነው። ዘመኑ እየተቀየረ ሲሄድ ደግሞ አሁን ቅባቱ ወደ ተቀየረ ከቀንድ ውስጥ ከሚፈስ ዘይት ሳይሆን ወደ ኮረጆ ውስጥ የሚጣል ካርድ ነው የሆነው። ስለዚህ እግዚአብሔር በእያንዳንዱ ሰው አይምሮ ተጠቅሞ ትክክለኛውን ሰው እንዲመርጥ እንዲያስመርጥ እንጸልያለን። ያን ደግሞ እግዚአብሔር መንፈስ የሰውን ሁሉ አይምሮ ይመራል።
እና ከዛ አንፃር ነው ይሄ ከተመርጦ ከመጣ በኋላ ደግሞ ለመንግስት መታዘዝ ተገቢ ነው። መጽሐፍ ቅዱስ እንደዚህ ይላል ሮሜ ምዕራፍ 13 ላይ ነፍስ ሁሉ ለበላይ ባለስልጣኖች ይገዛ፣ ከእግዚአብሔር ካልተገኘ በቀር ስልጣን የለምና፣ ያሉትም ባለስልጣኖች በእግዚአብሔር የተሾሙ ናቸው። ያሉትም በየትም ይምጡ በየትም። አንዳንዱ በጠመንጃ ነው የመጣው፣ አንዳንዱ ኮረጆ ሰርቆ ነው የመጣው፣ አንዳንዱ ምን አድርጎ ነው የመጣው ምናምን ይላል ተቃዋሚ። በየትም ይምጣ መጽሐፉ የሚለው አንዴ ስልጣን ከያዘ በኋላ ያ ሰው በእግዚአብሔር የተሾሙ ናቸው ይላል። ስለዚህም ባለስልጣንን የሚቃወም የእግዚአብሔርን ስርዓት ይቃወማል። የሚቃወሙትም በራሳቸው ላይ ፍርድን ይቀበላሉ። ከተቃወምክ ደግሞ አብሮ ቅጣት አለ ነው። እስርም ቢሆን ምንም ቢሆን ያው መንግስት የሚያደርገውን ስለሚታወቅ ማብዛራት አያስፈልግም። ገዢዎች ለክፉ አድራጊዎች እንጂ መልካም ለሚያደርጉት የሚያስፈሩ አይደለምና ባለስልጣናትን እንዳትፈራ ትወዳለህን ይላል። መልካሙን አድርግ ከእርሱም ምስጋናን ይሆንልሃል። መልካም ካደረግ ያመሰግኑሃል እንጂ አይቃወመውም። እኛ ደግሞ ክርስቲያኖች የሃይማኖት ሰዎች መልካም ማድረግ እንጂ እኛ ፖለቲካ ፓርቲዎች አይደለንም። መልካም ማድረግ ደግሞ አንዱ መጸለይ ነው። አንዱን ለሰላም መስበክ ነው። ሌላኛው ደግሞ ከተጣሉ ማስታረቅ ነው። ለመልካም ነገር ለአንተ የእግዚአብሔር አገልጋይ ነውና። ለመልካም ነገር መንግስት ራሱ የማን አገልጋይ ነው? የእግዚአብሔር አገልጋይ ነው። ጆን ካልቪንም እንደዚህ ይላል። መንግስት ይላል እግዚአብሔር ዓለም ውስጥ ያለውን ኃጢአት ሊቀጣ ያቋቋመው ተቋም ነው። ቤተክርስቲያን ውስጥ ያለውን ጽድቅ ደግሞ እንዲደግፍ ያስቀመጠው የራሱ መሳሪያ ነው ይላል። እኛ ደግሞ የዚህ የሪፎርምድ እምነት ተከታይ ስለሆንን የጆን ካልቪን መስመርና የእምነት አቋማቸውን የምናራምድ ቤተ እምነቶች ነን። በዚህ ምክንያት በዚህ አይነት ሁኔታ እንግዲህ እንደግፋለን ልልህ ነው። ውድ የዳሽን ቤተሰቦቻችን እንግዲህ ከዶክተር ቄስ ግርማ ዘውዴ ጋር የነበረን ቆይታ ይመስላል። በጠይቃችሁ መሰረት እንግዲህ ሁሉም ነገር አብራርቶልናል። እንደዚሁ ደግሞ ጊዜ ሲኖረው አዲስ አበባ ሲኖር በወቅታዊ ጉዳይ ላይ ቄስ ግርማ የዳሽን ቤተሰብ በመሆን ደከመኝ ሰለቸኝ ሳይል ሀሳቡን ይሰጣል። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጉ። የዛሬው ፕሮግራማችን እዚህ ላይ አለቀ። ሀሳብ አስተያየታችሁ እንዳለየን ሼር፣ ኮመንት፣ ላይክ እንዳይረሳ። ተሾመን ኢንሻአላህ።